እዝራ ላይ እንዴት ሲያሾፍበት እንደነበር ይታወሰኛል። የማስገባው አሳይመንት ስላለብኝ በቀጥታ ወደ ግቢ እንደሄድኩኝ ነገርኳት። ስላልደወልኩላት ተቆጥታ ዘጋችሁ። ሂጂ እስቲ መኝታ ቤት መሳቢያው ስር ቦርሳ ያለ ይዘሽልኝ ና እንዲ አለችኝ። እውነቴን እኮ ነው የኔ ቆንጆ፣ አሁን መንገድ ላይ ወድቆ ሲያቃስት አግኝቼ ነው ያመጣሁት ብትይው አያምንሽም አላት። እንደው ቢጨንቀኝ እንጂ ይህን ማድረጌ ምንም ነገር እንደማይቀይር ጠፍቶኝ አይደለም። ነገሮች ያን ያህል የመገጣጠም እድላቸው ጠባብ ቢሆንም ሰውየው ያኔ ከእህቴ ቤት ሲሆን ውድ የገመና ሾው ቤተሰቦች እንዴት ናቸው? እንደምንስ ከረማችሁ? ታሪኮቻችንን እየወደዳችኋቸው እንደሆነ ተስፋ እናደርጋለን። አብዛኞቹ የምናመጣቸው ታሪኮች እናንተን ተመልካቾቻችንን ያስተምራሉ፣ ያዝናናሉ። ሰዎች ደግሞ ከራሳቸው ብቻ ሳይሆን ከሰውም ሕይወት መማር ስላለባቸው ተመልካቾቻችን ቢሰሙት ይማሩበታል ብላችሁ የምታስቧቸው ታሪኮች ሕይወታቸው ውስጥ ካሉ ለእኛ ከታች በምናስቀምጥላቸው የቴሌግራም ዩዘርኔም በመላክ ታሪካችሁን እኛ ጥፍጥ ቅምም አድርገን እንዲያስተምር አድርገን ለተመልካቾቻችን የምናቀርብ ይሆናል። ታሪኮቻችንን ከወደዳችኋቸው ሁሉንም የዩቲዩብ ቪዲዮዎች ላይክ በማድረግ ጀምሩ። ቻናላችንን ሰብስክራይብ አድርጉ። የወደዳችሁትን ደግሞ ለጓደኞቻችሁ፣ ለቤተሰቦቻችሁ ሼር አድርጉ። ታሪኮቻችሁን ስትልኩልን ሚስጥራዊነቱ የተጠበቀ ነው። ስሞቹንም ለፕራይቬሲያችሁ ስንል ቀይረን የምንጠቀም ይሆናል። ያስተምራሉ ያላችኋቸውን ታሪኮቻችሁን ያጋሩን። ይህ ገመና ሾው ነው። የዛሬ ባለ ታሪካችን መክሊት ትባላለች። የመክሊትን ታሪክ ደግሞ የማቀርብላችሁ እኔ ቢታንያ መስፍን ነኝ። አብራችሁን ቆዩ። ታሪኩን ከመስማታችን በፊት ቻናላችንን ሼር፣ ላይክ፣ ሰብስክራይብ በማድረግ እንጀምራለን። የመክሊትን ታሪክ እንስማ። እህቴ ባሏ ላይ ስትማግጥ ከአንዴም 2-3 በዓይኔ አይቻለሁ። ባሏ ደግሞ እጅግ ጥሩ ሰው ነው። ቢሰማ በጣም እንደሚጎዳ መገመት አይከብደኝም። የእህቴ ግፍም ከአይምሮ በላይ የሆነብኝ ነው። ምን ላድርግ? ታሪኳን ሰምተን እንደምንመክራት ተስፋ አደርጋለሁኝ። የሳሎኑ በር አልተዘጋም። ሶፋው ላይ የሱፍ ኮትና ከረባት ይታያል። ጠረጴዛው ላይ ደግሞ ወይን የተጠጣባቸው 2 ብርጭቆዎች ከወይኑ ጠርሙስ አጠገብ ተቀምጠዋል። እዝራ ወይን እንደማይወድ ከአንዴም 2 ሲናገር ስለሰማሁት ግራ ተጋባሁኝ። እህቴን ለመጣራት ስዘጋጅ ከወደ መኝታ ቤቱ አካባቢ ድምፅ የሰማው ስለመሰለኝ በዝግታ እየተራመድኩና ያሰብኩት እውነት እንዳይሆን ፈጣሪን እየተማጸንኩኝ ወደ ድምፁ ቀረብኩኝ። የትንቢትና የአንድ የማላውቀው ሰው ድምፅ ጥርት ብሎ ተሰማኝ። መክሊት እባላለሁ። የአዲስ አበባ ዩኒቨርሲቲ የ4ኛ ዓመት ተማሪ ነኝ። ቤተሰቦቼ የሚኖሩት ክፍለ ሀገር ቢሆንም እዚሁ አዲስ አበባ የምትኖር ታላቅ እህት ስላለችኝ የእናቴን ቤት ያህል ነፃነት ባይኖረኝም የሰው ሀገር ሰው የመሆን አይነት ስሜት ግን ተሰምቶኝ አያውቅም። በዓላትን ጨምሮ ቅዳሜና እሁድ ሳይቀር እሷ ጋር ሄጄ እንዳሳልፍ እየደወለች ትጠራኛለች። ለታክሲ፣ ለካርድ፣ ለቡና እያለች በየጊዜው የምትሰጠኝ ብር ራሱ ቢጠራቀም ከቤት የሚልኩልኝን ሳይበልጥ አይቀርም። ደስ የምትል ልጅ ነች መሰለኝ። ታዲያ በዚህ ሁሉ መሀል አዲስ አበባ ዩኒቨርሲቲ መመደቤንም ሆነ እህቴ በአቅራቢያ የመሆኗን አምርሬ እንድረግምና እንድጠላው የሚያደርግ አስጨናቂ ነገር ተከሰተብኝ። እህቴ ትንቢት ባለትዳር ስትሆን ባሏ እዝራ ይባላል። እዝራ እጅግ ትሁትና ትንሽ ትልቁም በፍቅር የሚያይ ሰው አክባሪ ሰው ነው። እህቴን ያገኛት ሰው ሁሉ እድለኝነቷንና ምን ያህል የተባረከ ሰው እንደተሰጣት ነበር የሚነግራት። ነገር ግን ትዳራቸው ከውጭ ላየው ሰው ሰላማዊና የሚያስቀና ቢመስልም ነገር ግን እህቴ እጅግ ተነጫናጭና አለፍ ሲልም አመሏ የማይያዝ ኃይለኛ ሴት ስለሆነች እዝራ እሷን ለማባበልና ለማሽሞንሞን መከራውን ሲያይ ነው የሚውለው። ለእህቷም ለባሏም አስቸጋሪ ነች መሰለኝ። አልፎ አልፎ ግቢ ድረስ እየመጣ ወደ ቤት ሲወስደኝ የእህቴን አስቸጋሪነት በቀልድ መልኩ እያደረገን ቢሆን ሊነግረኝ ሞክሯል። እኔም ከልጅነታችን ጀምሮ ጸባዩ አስቸጋሪ እንደነበርና እንክብካቤ ሊያስታግሳት እንደሚችል ነግሬዋለሁኝ። እውነታው ግን ትንቢት ቤተሰባችንንም ሆነ ሰፈሩን ያስመረረች አመፀኛ መሆኗ ነው። እንደዚህ አይነት ሰው ሲያገባ ግን እሷ ያለችው ካልሆነ ቤቱ ይበጠበጣል። ማንም ሰው ሲበልጣት ማየት አትፈልግም። ትምህርት ቤት እያለች ጀምሮ ከሚበልጧትና ከሚፎካከሯት ልጆች ጋር በመጣላትና በመሰዳደብ ነበር የምትታወቀው። በትምህርት ውጤት ብቻ ሳይሆን በቁንጅናም ይፎካከሩኛል ብላ የምታስባቸውን ሴቶች በተንኮል ስታስመርር ነው የኖረችው። የከፋ ተንኮል ነው ይመስለው። ግን እዝራን አግብታ ወደ አዲስ አበባ ልትመጣ እንደሆነ ሲታወቅ ከቤተሰቦቻችን በላይ ደስተኛ የሆኑት የመንደሩ ሰዎች ነበሩ። ምክንያቱም
እሷ ያልተሳደበችውና ተንኮል ያልሰራችበት ሰው በጣም ጥቂት ስለነበር ነው። በደስታ ነው የሚሸኛት መቼም። እዝራ ራሱ እንዴት እንደሚችላት ስገረም ስለኖርኩኝ ዛሬ የትዳራቸውን ሁኔታ ሳይ ብዙም አልተገረምኩኝም። ይሁን እንጂ ትንቢት የቱንም ያህል አስቸጋሪና ኃይለኛ ብትሆን ከንዝንዝና ከጭቅጭቅ ያለፈ ነገር እዝራ ላይ ታደርግበታለች ብዬ በህልሜም በእውኔም አስቤ አላውቅም ነበር። አሁን እየሆነ ያለውን እስከማይ ድረስ ምን አድርጋ እንደሆነ እንገምት። እስከዛ አንድ ቅዳሜ ቀን በጠዋት ወደ ቤት እየመጣው እንደሆነ ለማሳወቅ ወደ እዝራ ስደውል ለስራ ጉዳይ ከአዲስ አበባ ውጭ እንደሆነና ለሳምንት እንደማይመለስ ነገር ግን ትንቢት ቤት ውስጥ ስለሆነች መሄድ እንደምችል ነገረኝ። ለእህቴ መደወሉ አስፈላጊ መስሎ ስላልታየኝ ቤት ከሆነች ማግኘት አይቀርም በሚል በቀጥታ ወደ ቤታቸው ሄድኩኝ። ቤት ስደርስ አይቼ የማላውቃትን መኪና በር ላይ ቆማ አየሁኝና እንግዳ ኖሮባት ይሆን እንዴ እያልኩኝ ወደ ውስጥ ገባሁኝ። የሳሎኑ በር አልተዘጋም። ሶፋው ላይ የሱፍ ኮትና ከረባት ይታያል። something is coming up። ጠረጴዛው ላይ ደግሞ ወይን የተጠጣባቸው 2 ብርጭቆዎች ከወይኑ ጠርሙስ አጠገብ ተቀምጠዋል። እግዚአብሔር። እዝራ ወይን እንደማይወድ ከአንዴም 2 ሲናገር ስለሰማሁት ግራ ተጋባሁኝ። እህቴን ለመጣራት ስዘጋጅ ከወደ መኝታ ቤቱ አካባቢ ድምፅ የሰማው ስለመሰለኝ በዝግታ እየተራመድኩና ያሰብኩት እውነት እንዳይሆን ፈጣሪን እየተማጸንኩኝ ወደ ድምፁ ቀረብኩ። የትንቢትንና የአንድ የማላውቀው ሰው ድምፅ ጥርት ብሎ ተሰማኝ። እግዚአብሔር በጣም ክፉ ብትሆንም ግን እዚህ ደረጃ የምትከፋ አልመሰለኝም ነበር። እንዴት ግን በራስ መኪና ትመጣለህ? የሰፈር ሰዎች ቢያዩ ምን ይላሉ ትለዋለች። ምን ይላሉ? ግፋ ቢል ትንቢት ውሽማ ያዘች ቢሉ ነው። ባልሽ ደግሞ እንኳን የሰው ወሬ ሰምቶ ቢያየን ራሱ ከአይኑ በላይ አንቺን ነው የሚያምነው ሲላት፣ እስማሙል በጣም ስላመናት ነው። ተው አሌክስ፣ ይሄን ያህልማ መዳፈር ጥሩ አይደለም ትለዋለች እየሳቀ። እውነቴን እኮ ነው የኔ ቆንጆ፣ አሁን መንገድ ላይ ወድቆ ሲያቃስት አግኝቼ ነው ያመጣሁት ብትይው አያምንሽም አላት። ወዲያው የመላፋት አይነት ድምፅ ማሰማት ሲጀምሩ ጆሮዬን በእጄ ይዤ ቀስ ብዬ እንደገባው ቀስ ብዬ ወጣሁና ሻይ ቤት ውስጥ ቁጭ ብዬ በርቀት ሰውየው እስኪወጣ መጠባበቅ ጀመርኩኝ። ብዙም ሳይቆይ አንድ ረዘም ያለ ሰው ቀስ ብሎ ወጣና እንደ ሌባ ዙሪያውን ገላምጦ መኪናውን አስነስቶ ከአካባቢው ተሰወረ። የጀመርኩትን ሻይ ከጨረስኩ በኋላ ወደ እህቴ ደወልኩኝ። ሄሎ ትንሿ አለችኝ እየተቅበጠበጠች። ድምጿ እንደዚህ አስጠልቶኝ አያውቅም። ለወትሮ ምጠራት እታባ እያልኩ ቢሆንም የዛን ቀን ግን ተናነቀኝ። ሆኖም በስሟ በጠራት ልትጠራጠር ስለምትችል እየቀፈፈኝም ቢሆን መቻል ነበረብኝ። ሄሎ ታባ እንዴት ነሽ? አለሁልሽ ትንሿ፣ ዛሬ አትመጪም እንዴ? ለሱ እኮ ነው የደወልኩልሽ፣ ያው እየመጣው ነው ልበልሽ ብዬ ለእዝራ ስደውል ቤት ናት ሂጂ ብሎኝ ነው። አዎ ነይ፣ ቤት ነኝ። ወጥተሻል ወይስ ገና ነሽ አለችኝ። ወጥቻለሁ። ምን ነው የማመጣልሽ ነገር አለ እንዴ አልኳትኝ። አይ ግን መንገድሽ ላይ ፋርማሲ ካለ ፓራስታሞል ብታመጪልኝ፣ ትንሽ ራሴን አሞኛል አለችኝ። ብልግናዋ ሳያንስ ከውሽማዋ ጋር ስትጋት ለቆየችው ወይንና ስትላፋበት ለቆየችው እኔን የራስ ምታት ማስታገሻ አምጪ ብላ ማዘዟ አናደደኝ። ብችልማ መርዝ ነበር የሚገባት። አንድ 15 ደቂቃ እዛው ሻይ ቤት ቆይቼ ወደ በሯ ሄጄ አንኳኳሁኝ። ለውሽማዋ ክፍት የነበረው በር ለእኔ ጊዜ በውስጥ ተቀርቅሯል። ድንቄም ጥንቃቄ አልኩኝ በሆዴ። ምንም እንዳላረገ ሰው ስማ ተቀበለችኝና እኔ ትንሽዬ ስራ ይዤ ስለቆየው ላብላብ ብሎኛል። ውሸቷ ከፋ ደግሞ። እኔ ትንሽዬ ስራ ይዤ ስለቆየው ላብላብ ብሎኛል። ለቅለቅ ብዬ እስከምወጣ ኪችኑ የግልሽ ነው፣ ብትፈልጊ ትሰራለልሽ፣ አይ ካልሽም ያሰኛሽን ሰርተሽ ቢሺ ትንሿ ብላኝ ገባች። እንኳን በእጇ የተሰራ ልበላ የነካችውን መንካት እስኪከብደኝ ድረስ ቀፈፈችኝ። ፊት ለፊቷ ቆሜ ግን ለምን ታባ እዝራ ምን አጉድሎብሽ ነው ብዬ መጠየቅ አማረኝ። ለእዝራ ደውዬ ያየሁትን ሁሉ ለመናገርም አስቤ ነበር። ግን በእርግጠኝነት አያምናትም እህትየውን እውነቱን ብትነግረው ራሱ። ችግሩ ውሽማዋ እንዳለው ነው። እዝራ በትንቢት ጉዳይ ጆሮውን ቢቆርጡት ራሱ አይሰማም። ለእሷ ያለው ፍቅርና ክብር ከመብዛቱ የተነሳ ሲጠራት ራሱ እናት ነው የሚላት። እሷ ግን እንደ እናት ፍቅር በመስጠት ፋንታ ያጎረሳትን እጁን ነከሰችው። ብዙ ጊዜ እንደዚህ በጣም የሚያምኑ ሰዎች ናቸው መሰለኝ የሚጎዱት። ግን ምን እንደማደርግ ሳብሰለስል አድሬ በንጋታው ጠዋት ከቤተ ክርስቲያን በቀጥታ ቁርስ እንኳን ሳልበላ እየከነፍኩ ወደ ግቢ ተመለስኩኝ። ግቢ ከመድረሴ ደውላ ትንሿ ከቤተ ክርስቲያን አልተመለስሽም እንዴ አለችኝ።
የማስገባው አሳይመንት ስላለብኝ በቀጥታ ወደ ግቢ እንደሄድኩኝ ነገርኳት። ስላልደወልኩላት ተቆጥታ ዘጋችሁ። እውነቱን ለመናገር እህቴ ለሌላ ሰው ባህሪዋ ይክበድ እንጂ እኔን ምን ያህል እንደምትወደኝና ምንም ነገር እንዳይጎልብኝ አብስታ እንደምትጨነቅልኝ አውቃለሁኝ። ፈተና እየደረሰብኝ ስለሆነ ማንበብ አለብኝ በሚል ምክንያት ቀጣዩን ቅዳሜና እሁድ ወደ እነዝራ ቤት ሳልሄድ ቀረሁኝ። ጉዱ እህቴ ባሏ ላይ በመማገጧ ብቻ የሚያቆም ቢሆን ጥሩ ነበረ። ከዚህም የባሰ አለ። ነገር ግን ሌላም ጭንቀት ተጨመረብኝ። ያን ሰሞን መጀመር የነበረብን አዲስ ኮርስ ስለነበር የተመደበልንን አዲስ መምህር ለመተዋወቅና ስለ ኮርሱ መረጃ ለመቀበል ወደ ክላስ ሄድን። መምህሩን ሳየው ግን ስሜቴ ተደበላለቀ። ነገሮች ያን ያህል የመገጣጠም እድላቸው ጠባብ ቢሆንም ሰውየው ያኔ ከእህቴ ቤት ሲወጣ ያየሁትን ረጅሙን ሰውዬ ይመስላል ከሆነ አንድ ነገር ነው፣ ከሆነ ግን እህትየው ባለመናገሯ የምትሳቀቅ ነው ይመስለኝ ጭራሽ። ከርቀት ስላየሁት መልኩን በትክክል ማስታወስ ቢከብደኝም ረጅምና ፂሙ ሞላ ያለ ጥቁር ጃኬት በሰማያዊ ጅንስ ሱሪ የለበሰ ጎልማሳ እንደነበር በትክክል አስታውሳለሁ። ፊት ለፊታችን ቆሞ ራሱን እያስተዋወቀ ያለው ሰውም ድምፁ፣ ፂሙ፣ አቆራረጡም፣ አለባበሱና ተክለ ቁመናው ሁሉ ቁጭ ያለን ሰውዬ ነው ይመስለው። ይሄ ሁሉ ነገር መገጣጠም ሊሆን ቢችል እንኳን ተመሳሳይ መኪና የመያዝ እድል ግን አይኖራቸውም ብዬ ከክላስ በኋላ ሰውየውን በጥንቃቄ ተከትዬው ሳየው የያዛት መኪና ሳይቀር ቀለሟም ሞዴሏም ያን ቀን ካየኋት መኪና ጋር ተመሳሳይ ናት። ትልቅ ጉድ እየመጣ ይመስለኛል። እንጃ። ሰውየው በስልክ ከሆነ ሰው ጋር እያወራ ሲሳሳቅ በመሃል የእህቴን ስም ሲጠራ በገዛ ጆሮ የሰማሁትኝ። በቀጣዩ ቀን 5:30 ገደማ እዝራ ደውሎልኝ በግቢያችሁ በር በኩል እያለፍኩ ስለሆነ ፒክ ላርግሽ ብዬ ነው፣ ትንቢት ቆንጆ ምሳ ሰርታ እየጠበቀችን ነው አለኝ። መኪናው ውስጥ ቁጭ ብለን እታባ አሁን እንዴት ናት ጸባዩ አልኩትኝ። ምን ባክሽ አንዴ እሳት አንዴ ውሃ ትሆናለች፣ የእሷ ነገር ውል አለው ብለሽ ነው? ዛሬ ጠዋት ራሱ አኩርፋኝ ነበር አለኝ። ምን ነው አልኩትኝ። አይ ምንም፣ ሰሞኑን የተመደብኩበትን የመስክ ስራ የሚቀይረኝ ሰው አግኝቼ እዚሁ አዲስ አበባ መቅረቴን ስነግራት ስራህን አደጋ ላይ ትጥለዋለህ ብላ ተቆጣችኝ። ስራውን አይደለም ራሷን ነው አደጋ ላይ ጣላት። በየዋህነቱ ከንፈሬን መምጠጥ እስኪቀረኝ ተንሰፈሰፍኩኝ። ወዲያውኑ ደግሞ የዛችን መሰሪ እህት ተብዬ ጉድ ቢያውቅ ሳይጠገን እንደሚሰበር አስቤ አዘንኩኝ። ቤት ስንደርስ እህቴ ሽር ጉድ ብላ አስተናገደችን። ወይኔ እግዚአብሔር፣ ማስመሰሉንስ እንዴት ነው የምትችልበት ነው። ማዕድ ከተነሳ በኋላ ትንሿ ሂጂ እስቲ መኝታ ቤት መሳቢያው ስር ቦርሳ ያለ ይዘሽልኝ ና እንዴ አለችኝ። ወደ መኝታ ቤታቸው ስገባ እህቴ ከመመሬ ጋር ስትላፋ በአይነ ህሊናዬ ውል ብሎ ታየኝ። በቻልኩት ፍጥነት ቦርሳዋን ይዤ ወደ ሳሎን ስመለስ ሁሌ እንደምታደርገው ብር አውጥታ እቺ ለቡና ትሁንሽ፣ ከሰሞኑ ጨምርልሻለሁ፣ ለጊዜው ግን እቺን ያዣት አለችኝ። እዝራም በተመሳሳይ የተወሰነ ገንዘብ ከኪሱ አውጥቶ ቡና ሲጠጣ እኮ ታዲያ የቡና ቁርስ ያስፈልጋል ብሎ ጨመረልኝ። እሷ አድርጋልኝ እሱ የሚያስቀርብኝ ነገር የለም። ቡና እያፈላው እያለ እናታችን ደውላልኝ እያወራኋት በመሃል እህቴ ቤት እንዳለው ስነግራት እንዳገናኛት ጠየቀችኝ። እህቴ ግንባሯን ክስክስ አድርጋ ስልኬን ተቀበለችኝና ለደቂቃዎች ከእናታችን ጋር ስታወራ ቆይታ ፊቷ እየተቀያየረ እየተበሳጨችና ትዕግስት እያጣች ስትመጣ በግልጽ ይታይባት ጀመር። መቼም እናትየው አውቀው ሊሆን አይችልም። በስተመጨረሻ እናታችን ምን እንዳለች ባላውቅም ተነስታ ወደ መኝታ ቤት ገባችና እየጮኸች ማናገር ጀመረች። እዝራ ነገሩ አዲስ የሆነበት አይመስልም። እኔ ግን ትንቢት ተናዳጅ እንደሆነች ባውቅም እማዬ ግን ምን ብትላት እንዲህ እንደተበሳጨች ሊገባኝ አልቻለም። ለእኛም ሊገባን አልቻለም። ወደ መኝታ ቤቱ ጠጋ ብዬ ማዳመጥ ጀመርኩኝ። እማዬ የምትለውን ባላውቅም እህቴ ግን ልጅ መውለድ ከገበያ ዕቃ እንደ መግዛት ቀላል መሰለሽ እንዴ? እነ መቅደስ እነ ፋሲል ወልደው አንቺ ብቻ ቀረሽ እያልሽ የምትነዘንዥ፣ እነሱ ወልደውና ቤት ታስረው ተቀምጠው ለባላቸው መገረድ ፈልገዋልና እኔም እንደነሱ ገረድ ልሆን? ይኸውልሽ እማዬ፣ አሁን ልጅ የምወልድበት ሳይሆን ትዳሬንና ፍቅሬን የማጣጥምበት ጊዜ ነው። በፈለግኩ ሰዓት ወጥቼ መግባትና መልበስ ማጌጥም ፈልጋለሁ። አንቺ በ16 ዓመትሽ ወልደሽ ሊሆን ይችላል። እኔ ግን በ26 ራሱ አላደርገውም። በቃ ተይኝ፣ አትጨቅጭቅኝ ትላለች። ነፃነቷንና ውሽማዋን ላለማጣት ነው አልወልድም የምትለው መሰለኝ። መውለድ ካለመፈለጓ በላይ ያቀረበችው ምክንያት ነበር ያናደደኝ። እንደው እግዜር ረድቷት ከእዝራ ብትወልድ እንኳንስ ገረድ ሊያደርጋት ከንግስትም በላይ እንደሚንከባከባት እሷም ታውቋለች፣ እኛም እናውቃለን። ነገር ግን ከወለደች ከዛ እርጉም ሰውዬ ጋር ማን ይወሰልትላታል? ማን እንደፈለገ ይንዘላዘልላታል?
እዝራ ላይ እየሰሩት ያለውን ግፍ ከቤታቸው ገለል ስል እንኳን እንዳረሰው ያ የተረገመ ራሱን መግለጽ የማይችሉ ሽማ ተብዬ መምህራችሁ ነኝ እያለ ቢያንስ በሳምንት 3 ቀን ሰብስቦ ይደሰኩርብናል። መጀመሪያ የእህቴው ሽማ መሆኑን ያረጋገጥኩ ጊዜ አይኑን አያሳየኝ ብዬ አድርጌ የማላውቀውን ክላስ በተከታታይ መቅጣት ብጀምርም ከሱም ብሶ አቴንዳንስ እየያዘና በገባ በወጣ ቁጥር ፈተና እየፈተነ ሳልወድ በግድ ክላስ እንድገባ አደረገኝ። ወደ እህትየውም እንዳይዞር ሰውየው ከሚናገረው አንዱን እንኳን ሳልሰማ ደብተሬ ላይ አቀርቅሬ ሌላ ትምህርት ሳነብ ቆይቼ አቴንዳንሱን ፈርሜ እወጣለሁ። በተናገረ ቁጥር ከእህቴ ጋር ሲላፋ የነበረው ድምፁ ያቃጭልብኛል። እዝራ ላይ እንዴት ሲያሾፍበት እንደነበር ይታወሰኛል። የሆነ ቀን የመጣብኝን ሁሉ ለመቀበል ተዘጋጅቼ ለዚሁ ሰውዬ ማስጠንቀቂያ መልእክት ማስቀመጥ እንዳለብኝ ያሰብኩና ስልክ ቁጥሩን ከክፍል ተወካያችን ተቀበልኩኝ። ታስፈራራው እንደውም ጥሩ ነበር። ወዲያው ደግሞ ለመደወልም ሆነ የጽሁፍ መልእክት ለማስቀመጥ የሚሆን ወኔ ስላጣው ከትምህርት ሰዓት በኋላ ቀደም ብዬ ወጥቼ ከግቢያችን በር ላይ ኮንትራት ታክሲ ይዤ እስኪወጣ መጠበቅ ጀመርኩኝ። ብዙም ሳይቆይ ሰማያዊ የቤት መኪናውን እየሾፈረ ሲወጣ ለባለ ታክሲው እስከሚያቆምበት ቦታ እንዲከተለው ነገርኩት። ሄዶ የሆነ ገስታውስ አካባቢ ሲደርስ መኪናውን ፓርክ አድርጎ ወደ ውስጥ ገባ። ብዙም ሳይቆይ የኔዋ ዘበናይ መጣችና ሌላ ችግር የኔዋ ዘበናይ መጣችና እሱ ወደ ገባበት ቤት ገባች። በእነሱ ቤት አብረው ስላልገቡ ማንም አላያቸውም። ብልጣት ቤተሰቦቼ መሆኑ ጓደኞቼ የማያውቁት በሌላ ሰው ስም የወጣ ሲም ካርድ ስለነበረኝ በሱ ወደ ሰውየው ስልክ ደወልኩኝ። ሄሎ አለኝ። እህቴ ስታሽካካ ከኋላ ትሰማኛለች። አንተ ወራዳ መምህር፣ የሰው ሚስት ማማገጡ ጀግንነት መሰለህ እንዲህ አልኩትኝ። ደንገጥ ብሎ ይቅርታ ማን ልበል? ተሳስተሻል መሰለኝ የኔ መቤት አለኝ እየተርበተበተ። አለማፈሩ አልተሳሳትኩም። አሁንም ከጎንህ እንዳለች አውቃለሁ። ሽንቱን የሚለቀው ይመስለኛል። በዚህ 2 ሳምንት ውስጥ እዝራን ፈተሽ ከህይወቱ ካልወጣሽ ትልቅ አደጋ ይጠብቅሻል በላት ብዬ ጆሮ ላይ ዘጋሁት። እዝራ መትረፍ አለበት። እንደው ቢጨንቀኝ እንጂ ይህን ማድረጌ ምንም ነገር እንደማይቀይር ጠፍቶኝ አይደለም። ለቤተሰቦቻችን ደውዬ ለመናገር ማስቤ የነበረ ቢሆንም አባታችን ይህን ቢሰማ ትንቢትን ያለ ጥርጥር እንደሚገድላት ስላሰብኩ ተውኩት። ብልግናዋን ያወቅኩ ሰሞን ጸሎቴ ሁሉ ልቦና እንዲመልስላት ነበር። እኔ ግን ጥያቄ አለኝ። ኢዝ ቺቲንግ ኖርማል? ሰው ቺት ሲያደርግ ኖርማል ነው ወይ? ብዙ ጊዜ ወንዶች ቺት ሲያደርጉ ቀላል ነው፣ ሴቶች ቺት ሲያደርጉ ከባድ ነው መሰለኝ። እስቲ ግን ስለ ቺቲንግ ትንሽ ነገር በሉ። ላይክ ሌሎቹንም ሊያስተምር ይችላል። ግን ስለ ቺቲንግ የምታውቁትን ነገር ተናገሩ። ይቅር መባል አለበት? ይቅር መባል የለበትም? ቺቲንግ ይቅር የሚባል ጥፋት ነው ወይስ አይደለም? ለእኔ አይደለም። የእናንተን ሀሳብ ደግሞ ኮመንት ላይ ያስቀምጡልን። ተቃራኒ ሀሳብ ያላችሁም እዛው ተማከሩ። እስቲ የመክሊትን መጨረሻ እንስማ። አሁን ግን ከእዝራ ጋር በሌላ በሆነ ምክንያት የከረረ ጸብ ተጣልተው እንዲፋቱ ሆኗል ምኞቴ። ምክንያቱም ትንቢት ለእዝራ የምትገባው አይነት ሴት አይደለችም፣ ሆናም አታውቅም። በሚገርም ሁኔታ ደግሞ የሰው ስልትና መረን እየወጣ በመጣ ቁጥር የእሱ ፍቅርና እንክብካቤም በዛው ልክ ይጨምራል። የዋህ ሰው። ይህ ሁሉ የሆነ አንጀቴ እያረረ በተቀመጥኩበት አንድ ቀን እዝራ ደውሎ ትልቅ የምስራች እንዳለና ከግቢ መጥቶ እንደሚወስደኝ ነግሮኝ ተዘጋጂ ያለኝ። የምስራች ከሆነ ሊፋቱ አይደለም። ምን ሊሆን እንደሚችል እያሰላሰልኩ ግቢ ደርሶ በድጋሚ ደወለልኝና ወጣሁኝ። ከወትሮ የበለጠ ፊቱ ፍክት ብሎ በደስታ ይፍለቀለቃል። ምን ተገኝቶ ነው ይሄ ሁሉ ደስታ እዝራ ስለው፣ ስትደርሺ ትሰሚው የለ ምን አስቸኮለሽ አለኝ። ያንተ መፍነክነክ ነዋ ለማወቅ የበለጠ ያጓጓኝ። ሎተሪ ደረሰህ እንዴ አልኩትኝ። ያው በየው ግን ሎተሪ አይደለም አለኝ። ልጅ እንዳይሆን። ስራ ቦታ እድገት አገኘህ? እሱም አይደለም። ታዲያ ምንድን ነው? አሁን ምንድን ነው? እኔም ጓጓው። ስትደርሺ ይነገርሻል አልኩሽ አይደል እንዴ? ማኪ ደግሞ በጣም ኪዩሪየስ ነሽ አለኝ። ከዚህ በፊት ከማውቀው ጋር ተጋጨብኝ እንጂ አንድ የጠረጠርኩት ነገር አለ። እሱ እንዳይሆን በልቤ ጸሎት ያዝኩ። አብረናት ልንጸልይ ትንሽ ነው የቀረን። ልክ ቤት ስንደርስ ቤቱ ያለ ወትሮው በድግስ ደምቆ የእዝራም የትንቢትም ጓደኞች ተሰብስበው ይጫወታሉ። ትንቢት በጣም የሚያምር ረጅም ቀይ ቀሚስ ለብሳለች። ለምን ስታየኝ የተፍለቀለቀች መጣችና እየሳመችኝ ወደ ጆሮዬ ጠጋ ብላ እንኳን ደስ አለሽ ትንሿ አክስት ልትሆኚ ነው አለችኝ። ውሽማውስ እንደ እንጨት ደርቅ የቀረው
ቅድምም የፈራሁት ይሄን ነበር። እኔ ግን ተናግሬያለሁ መጀመሪያ። የእዝራን ደስታ ላለማጠልሸት የውሸቴን ስስቅና ስጫወት ውዬ ወደ ግቢ ስመለስ መንገድ ላይ ብዙ እያወጣውና እያወረድኩኝ ነበር። ያን ሰሞን ልጅ አልፈልግም እያለች ስትገለገል የሰነበተችዋ ሴት ዛሬ እንዲህ መፍለቅለቋ ለምን ይሆን? ምናልባት ልገምት፣ ቆይ መጨረሻ ላይ ልገምትሽ። ምናልባት ከውሽማዋ ጋር ያለ መከላከያ ግንኙነት አድርገው ስታረግዝበት ለባልሽ አረገዝኩልህ በይው ብሏት ይሆን? ዴፊኒትሊ ይሄ ነበር የኔ ሀሳብ። ልጁ የማን ነው? እዝራ በድጋሚ ሲጎዳ ዝም ማለት አለብኝ ወይስ የማውቀውን እውነት ሁሉ መናገር? እኔ ትንገረው ባይ ነኝ። ልጅቷ ሰላሟን ታገኛለች። ሰውየውም ከፈለገ ከነውሽማዋ አክሰፕት ያደርጋታል፣ ካልሆነም ይፈታታል። ልጁም የማን እንደሆነ እናውቃለን። ስለዚህ እዝራ ድጋሚ ከሚጎዳ እውነቱን ቢሰማ ባይ ነኝ እኔ እንደ ሀሳብ። እናንተም ተመልካቾቻችን ሀሳቦቻችሁን አስቀምጡልን። መፍረድ አይቻልም፣ ማማከር ይቻላል። እኔም አልፈረድኩኝም። እስቲ ይሆናል ብላችሁ ያሰባችሁትን አማክሯቸው። እዝራ በድጋሚ ከሚጎዳ እውነቱ ይነገረው፣ አሊያስ ሴትዮዋም መወስለቷን ትታ በሰላም ልጃቸውን ያሳድጋሉ። ምከሯት። አብራችሁን ስለቆያችሁ ከልብ እናመሰግናለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ባይ